የሪሌሽን ግራፍ እንዴት ይሰራል እንዲሁም ደግሞ ዶሜን እና ሬንጁን እንዴት ማውጣት እንደምንችል አብረን እንመልከት። ሶ በቅድሚያ የተሰጡን ኢኩዌሽኖች እናወጣቸዋለን፣ ኢኒኳሊቲዎች እናወጣቸዋለን። ሶ ኤክስ ፕላስ 4 አለን። ሁለተኛው ኢኩዌሽናችን ደግሞ እዚህ ጋር የሚገኘው ነው which is y greater than or equals to 8 minus x አለን። ሶስተኛው ደግሞ x greater than or equals to 6 ነው ማለት ነው። ሶ ይሄኛው በስታንዳርድ ፎርም ለመጻፍ which is y greater than or equals to minus x plus 8 እናደርጋለን ማለት ነው። ሶ በቀጥታ ምንድነው የምናደርገው? ግራፍ ነው ድሮ የምናደርገው። ከግራፋችን ላይ ተነስተን ደግሞ ዶሜን እና ሬንጃችንን ማግኘት እንችላለን ማለት ነው። ዶሜን እና ሬንጅ ማግኘት እንችላለን። እዚህ ቀደም በለቀቁት ቪዲዮ ላይ እንዴት እንደነዚህ አይነት ኢኒኳሊቲዎችን በቀላሉ ወደ ግራፍ እንደምንለውጣቸው አሳይቻችኋለሁ። ካላያችሁት በቅድሚያ እሱን ተመልከቱ። ሶ እንደዚህ ቢሆንና ሌትስ ሴይ ይሄ ኤክስ ቢሆን እዚህ ጋር ደግሞ ዋይ ቢሆን ምንድነው የምናደርገው? በቅድሚያ ይሄንን ድሮ እናደርጋለን። እሺ ባለፈው እንደተነጋገር ነው እንደዚህ አይነት ኢኩዌሽን በሚኖርበት ጊዜ ዋይ ለዛን ኤክስ ፕላስ 4 እንደዚህ በሚሆንበት ጊዜ የኤክሳችን ቫልዩ እንመለከታለን which is ፖዚቲቭ ነው። ፖዚቲቭ ከሆነ በኳድራንት 1 እና በኳድራንት 3 ነው ማለት ነው የሚያልፈው። ኢፍ ደግሞ the value of b ደግሞ y ኢንተርሴፕት greater than 0 ከሆነ which is ፖዚቲቭ ከሆነ ደግሞ above the origin ነው ማለት ነው። ሲምፕሊ እንትናችን ግራፋችን እንደዚህ ነው ማለት ነው የሚሆነው። እንደዚህ ነው የሚሆነው። እነዚህን ደግሞ ፖይንቶች ለማግኘት ምን እንደምናደርግ ባለፈው ቪዲዮአችን ላይ እሱንም ማሳይቻችኋለሁ። እሱንም ቀድማችሁ ብታዩት አሪፍ ነው የሚሆነው። ምንድነው ዋይ ኢንተርሴፕት እና ኤክስ ኢንተርሴፕት መፈለግ ነው። ዋይ ኢንት እንዲሁም ደግሞ ኤክስ ኢንት ነው ማለት ነው የምንፈልገው። ዋይ ኢንት ለመፈለግ ምንድነው ኤክስን ቫልዩ 0 ማድረግ ነው። ይሄንም ለመስራት እንዲመቸን ኢኒኳሊቲ ነው አይደለ? ወደ ኢኳል ሳይን ቀይሩት። ወደ ኢኳል ይቀየር። ስለዚህ ወደ ኢኳል ሳይን ቀይረናል። ኤክስን 0 ማድረግ ነው ዋይ ኢንተርሴፕትን ለማግኘት። ኤክስን 0 በምናደርግበት ጊዜ ዋይ ቫልዩ which is 4 ይሆናል ማለት ነው። ኤክስ ኢንተርሴፕት ደግሞ ለማግኘት ዋይን 0 ማድረግ ነው which is 0 which is equals to x plus 4 ነው የሚሆነው። ይሄ ደግሞ ምንድነው ሪአሬንጅ ብታደርጉት x is equals to minus 4 ይመጣል ማለት ነው። ኤክሳችን minus 4 ሆነ። ዋይ ደግሞ ምን አድርገን 0 አድርገን ማለት ነው። ዋይ 0 አድርገን ፖይንቶቹን በቀላሉ አወቅናቸው ማለት ነው። ዋይ ላይ ያለው ማን ነው? which is 4 ነው ማለት ነው። ኤክስ ላይ ደግሞ ያለን ማይነስ 4 ይሆናል ማለት ነው። ይሄኛው የምንድነው ዋይ is equals to x plus 4 ማለት ነው። እሺ ሁለተኛውንም ስንሰራው እንደዛው ነው። ላይኖቹ ምንድናቸው? እዚህ ጋር እንዳይረሳ፣ እዚህ ጋር ግሬተር ዛን ኦር ኢኳል ሳይን ስላለው which is ሶሊድ ነው። ምናልባት ግን ሌስ ዛን ግሬተር ዛን ኦር ሌስ ዛን ብቻ ቢሆን ኖሮ ግን እንደዚህ ቢሆን ኖሮ ግን ምንድነው የሚባለው? ብሮክን እንለው ነበር ማለት ነው። ብሮክን እንለው ነበር። እሺ አሁን ደግሞ ሁለተኛውን ኢኩዌሽናችንን እንሰራለን። እዚህ ጋር የተሰጠንም ማለት ነው። እሱም በምንሰራበት ጊዜ እንደ ቅድሙ ተመሳሳይ ነው የምናደርገው። y is equals to minus x plus 8 ነው። ወደ ኢኳል እንቀይረዋለን ለመስራት እንዲመቸም ማለት ነው። ይሄ ኢኒኳሊቲው ሪጅን ሼድ ለማድረግ ብቻ ነው እንጂ ግራፋችን ድሮ በምናደርግበት ጊዜ ምንም ነገር አፌክት አያደርግም ማለት ነው። ወደ ኢኳል ሳይን ብንቀይረው የስሎፓችንን ቫልዩ እንመለከት which is less than 0 ነው። less than 0 ከሆነ ደግሞ ግራፋችን የሚያልፈው በኳድራንት 2 እዚህ ጋር በኳድራንት 2 እንዲሁም ደግሞ በኳድራንት 4 ነው ማለት ነው የሚሆነው። እንዲሁም ደግሞ ዋይ ኢንተርሴፕት አለን which is m ነው። m ቫልዩ ፖዚቲቭ ከሆነ above the origin ነው ማለት ነው የሚሆነው። ሲምፕሊ ድሮዝ እናደርገው ይህንን ነው ማለት ነው የሚመስለው። እዚህ ጋርና እዚህ ጋር ያሉትን ፖይንቶች ደግሞ ለማግኘት ያው እንደቀድሞ ዋይ ኢንተርሴፕት እና ኤክስ ኢንተርሴፕት ነው የምንፈልገው። ዋይ ኢንተርሴፕት እንዲሁም ደግሞ ኤክስ ኢንተርሴፕት ማለት ነው። ዋይ ኢንተርሴፕት ለማግኘት ኤክስን 0 ማድረግ ነው። ኤክስን 0 ብናደርጋት ስንት ይመጣል? 8 ይመጣል ማለት ነው። ኤክስ ኢንተርሴፕትን ደግሞ ለማግኘት ዋይን ምን ማድረግ ነው? 0 ማድረግ ነው ማለት ነው። ዋይን 0 ብናደርገው ኤክስ 8 ይመጣል። ያው ካልኩሌት አድርጉት፣ ቼክ አድርጉት፣ እንደዛው ነው ማለት ነው የሚሆነው። እዚህ ጋር የሚገኘው የኤክስ ፖይንታችን ምንድን ነው የሚሆነው? 8 ነው የሚሆነው። ዋይ ፖይንታችንም ደግሞ 8 ነው ማለት ነው የሚሆነው። ምናልባት እዚህ ጋር 4 ነው እዚህ ጋር 8 ነው ብትሉ ሜቢ የተጠቀምኩት በእጅ ስለሰራን ነው እንጂ በትክክል ስኬል ቢደረግ ያው እዚህና እዚህ በሁለቱ መካከል ብዙ ጋፕ ይኖር ነበር። ኢትስ ኦኬ።
እሺ ከዛ በመቀጠል ደግሞ ያው በሶስተኛ ደረጃ ምን አለን? ይሄኛው አለን። በሌላ ከለር እናርጋት። ሶ ኤክስ ሌስ ዛን ኦር ኢኳልስ ቱ 6 የሚል አለ። ሶ 6 ሜቢ እዚህ አካባቢ ትኖራለች ዊች 6 እንደዚህ ነው የሚሆነው። ሶ ይሄንንም ግራፍ እንዴት እንደሚሰራ ባለፈው አሳይቻችሁ ነበረ በባለፈው ቪዲዮአችን ላይ። ሶ ይሄን ይመስላል ማለት ነው። ሶ ይሄኛው ስሙ ምንድነው? የዚህኛው ግራፍ ኢኩዌሽኑ ምንድነው የሚሆነው? which is y which is equals to minus x plus 8 እንደማለት ነው። የዚህኛው ደግሞ x ግሬተር ዛን ኦር ኢኳልስ ቱ 6 እንደማለት ነው። ሶ በመቀጠል ሪጅኖቹን ሼድ ማድረግ ነው። ኮመን ሪጅኖችን ለማግኘት ኮመን ሪጅን ለማግኘት ሼድ ማድረግ ነው። ይሄ እንደዚህ ወር ላይ ይወጣል። ሶ ሼድ እናደርጋለን። ሼድ በምናደርግበት ጊዜ የመጀመሪያው ዋይ እዚህ ጋር ያለው ዋይ ለዛን ኦር ኢኳልስ ቱ ኤክስ ፕላስ 4 ነው የሚለው ለዛን ስለሚል ከኦሪጂናችን አይ ሚን ለዛን ስለሚል ቢለው ያለውን ፓርት ነው ማለት ነው የምንቀባው። ያው የዚህኛው ኢኩዌሽን ወይም ደግሞ የዚህኛውን ላይን ነው። ሶ ቢለው ያለውን ፓርት ይቀባል ማለት ነው። ታች ያለውን ፓርት እንዲህ እንቀባለን። ሁለተኛ ላይ ደግሞ ለሚገኘው ምንድነው ይሄኛው ነው። ሶ ምንድነው የሚለው ኢትስ ግሬተር ዛን ነው። ግሬተር ዛን ከሆነ ዲ አባቭ ፓርት ነው ማለት ነው ሼድ የሚደረገው። አባቭ ያለውን ፓርት ሼድ እናደርጋለን። ሶስተኛ ላይ ደግሞ ያለውን ይሄኛውን ደግሞ ሼድ በምናደርግበት ጊዜ which is x ለዛን ኦር ኢኳልስ ነው የሚለው ለዛን የሚል ከሆነ ሌፍት ሳይድ ማለት ነው የምንቀባው። ሌፍት ሳይድ አሁን ቢሎ አባቭ ሳይሆን ሌፍት ራይት ነው። ሶ ሌፍት ሳይድ ሼድ እናደርጋለን ማለት ነው። ሶ እስከላይ እንደዚህ ሼድ ስናደርግ ኮመን ሪጅን ይህንን እናገኛለን ማለት ነው። ይሄ ኮመን ሪጅናቸው ይሆናል ማለት ነው። የሶስቱም ኢኩዌሽኖች በኤንድ ነው የተያያዙት። ስለዚህ ይሄ ኮመን ሪጅን ይሆናል ማለት ነው። ሶ አሁን እንዴት አድርገን ዶሜን እና ሬንጅ እንደምንፈልግ ደግሞ ላሳያችሁ። ግራፍ እንዴት ድሮ እንደሚደረግ ያው አሳይቻችኋለሁ። አሁን ግን ለዶሜን እና ለሬንጅ እንዲመቸን ይሄኛውን ክሊር ለማሳየት እንዲመቸኝ ይሄኛውን ግራፍ እንጠቀም። ሶ ተመሳሳይ ነው ቅድም ከነበረው ጋር ነው። ሶ ቅድምም እነዚህም ፖይንቶች አግኝተን ነበር ካስታውሳችሁ። 6ን አይተናል፣ ያው 8ን አይተናል፣ እዚህ ጋም 8ን ነክተናል፣ 4ን አይተናል፣ 4 አይተናል። ሶ አሁን ይህንን ግራፍ የምንጠቀመው ያው ዶሜን እና ሬንጅ ለመስራት በደንብ ክሊር ሆኖ ለእናንተ ለማሳየት እንዲመቸኝ ይህንን ግራፍ ልጠቀም። ዶሜን እና ሬንጅ ከመፈለጋችን በፊት ሪጅኑ ኮመን ሪጅናቸውን ያው አግኝተናል ቅድም እንዳየ ነው። ሶ ይሄ ፓርት ነው ማለት ነው ኮመን ሪጅን የሚሆነው። አሁን ደግሞ እዚህ ጋር የሚገኙትን ፖይንቶች ማወቅ ስላለብን እነዚህን ፖይንቶች እንዴት እንደምናገኛቸው ላሳያችሁ። ሶ ፖይንቶቹን የምናገኛቸው በእርግጥ እዚህ ጋር ያው በካልኩሌተር ስለሰራሁት ማወቅ እንችላለን። ዊች ኢዝ ቫሊዩ 6 አለን፣ እንዲሁም ደግሞ የዋይ ቫሊዩ ደግሞ 10 አለን። እዚህኛው ጋር በምንመጣበት ጊዜ ኤክስ ቫሊዩ 6 አለን፣ የዋይ ቫሊዩ ደግሞ 2 አለን። እዚህ ጋር ደግሞ በምንመጣበት ጊዜ የኤክስ ቫሊዩ 2 አለን፣ ያው ከታች ማለት ነው። እዚህ ጋር አይደለ 2 አለ፣ የዋይ ቫሊዩ ደግሞ 6 አለን ማለት ነው። እንደዚህ ነገር ግን በእጅ ሰርተን ቢሆን ኖሮ እዚህ ጋር ስንት እንደሚሆን እዚህ ጋር ስንት እንደሚሆን እዚህ ጋር ስንት እንደሚሆን ሶስቱን ላሳያችሁ ነው የምናደርገው። በቅድሚያ የቀዩን ይሄኛውን በምንሰራበት ጊዜ ይሄኛውን ላይን በምንሰራበት ጊዜ የነበረውን ኢኩዌሽን ካስታወሳችሁ ያው ከላይ ካያችሁት ምንድነው የሚለው ዋይ ለዛን ኦር ኢኳልስ ቱ ኤክስ ፕላስ 4 ነው ማለት ነው። ይሄኛው ደግሞ ምን ነበረ? በይሄኛው ሰማያዊው ደግሞ ግራፍ የነበረው ምንድነው? ዋይ ግሬተር ዛን ኦር ኢኳልስ ቱ ማይነስ ኤክስ ፕላስ 8 ነበረ ነው ማለት ነው። ይሄኛው ደግሞ በግሪን ይሄኛው ደግሞ ፓርት ምንድን ነበረ? ኤክስ ሌዛን ኦር ኢኳልስ ቱ 6 ነው ማለት ነው። ሶ ግራፎቹ ኢንተርሴክት ያደረጉበትን ፖይንት እንዴት እንደምናገኝ እንመልከት። ሶ ለምሳሌ እቺን ፖይንት ማግኘት ብንፈልግ እቺን ፖይንት ማወቅ ብንፈልግ ያው ኤክስንም ዋይንም ማወቅ ብንፈልግ እንዴት ነው የምናገኘው? የዚህኛው ኢኩዌሽን ምን ነበር የተሰጠን? ኤክስ ሌዛን ኦር ኢኳልስ ቱ 6 ነው። ሶ ወደ ኢኳል እንቀይረዋለን፣ 6 እናደርገዋለን። የብሉ ደግሞ ሰማያዊ ፓርቱ ደግሞ ምንድነው? ይሄኛው ነበር አይደለው? እሱን ደግሞ ምንድነው የምናደርገው? አሁንም እሱንም ወደ ኢኳል ሳይን እንቀይረዋለን ማለት ነው። ወደ ኢኳል ሳይን እንቀይራቸዋለን ማለት ነው። ሶ ምንድነው የኤክስ ቦታ ላይ 6ን ወስደን ሪፕሌስ ማድረግ ነው ማለት ነው። ሶ ዋይ ኢዝ ኢኳልስ ቱ ማይነስ 6 ፕላስ 8 እንደማለት ነው። ሶ ዋይ ቫልዩ ምን ይመጣል? which is 2 ይመጣል ማለት ነው። ሶ ይሄው ዋይ 2 ማለት ነው። ኤክስን ደግሞ ለማግኘት ዋይን 2 ነው አይደል ያገኘ ነው። ሶ ለኤክስ ሶልቭ ማድረግ ነው which is 2 ኢኳልስ ቱ ማይነስ ኤክስ ፕላስ 8 ነው።
ሶ ይሄንን ሪአሬንጅ በምናደርግበት ጊዜ ኤክስ ወደዚህ ቢመጣና ይሄን ደግሞ ወደዛ ብንወስደው 6 ይመጣል ማለት ነው። ካልኩሌት ብታደርጉት ሶ 6 ነው ማለት ነው። እላይም ያሉትንም ደግሞ እንደዛው ማግኘት እንችላለን። ሌትስ ሴይ እዚህኛውን እንፈልግለት እዚህ ጋር የሚገኙ ፖይንቶችን ለማወቅ እንፈልግ ሶ የዚህን የሁለቱን ላይኖች ኢኩዌዥን መጠቀም ነው። የዚህኛው ይሄ ነው አይደል ኢኩዌዥኑ የተሰጠው ይሄኛውን ወስደን እዚህ ጋር ወደ ኢኳል እንቀይረዋለን ማለት ነው። ወደ ኢኳል ሳይን አድርገን እንጽፈዋለን። ኤክስ ፕላስ 4 እናደርገዋለን። የግሪኑም ደግሞ ኤክስ ኢኳልስ ቱ 6 ያው ቅድም እንደጻፍ ነው ማለት ነው። ይሄንን ወስደን ሪፕሌስ ማድረግ ነው። ሪፕሌስ አድርገን ሁለቱን ሪፕሌስ አድርገን እነዚህን ፖይንቶች እናገኛቸዋለን። ያው እናንተ ቼክ አድርጉት። ሶ ቀጥሎ ያለውን ይሄኛውን ላሳያችሁ። እዚህ ጋር ያለችው ፖይንት የተፈጠረችው ሬዱ እና ብሉ ሁለቱ ላይኖች ኢንተርሴክት አድርገው ነው። ሶ የሁለቱን ኢኩዌዥን ነው ማለት ነው የምንጠቀመው። የሬዱ ያው ቅድም እንዳየ ነው ያው እዚሁ ጋር እንዳለው ምንድነው ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ 4 እናደርገዋለን። የብሉ ደግሞ ያው ቅድም እንዳየ ነው ዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ፕላስ 8 ይሆናል ማለት ነው። ሶ ኢንስቴድ ኦፍ ዋይ ይህንን ላይ ወስዶ ሪፕሌስ ማድረግ ነው which is minus x plus 8 which is equals to x plus 4 ይመጣል ማለት ነው። ኤክስን ወደዚህ ብናመጣ minus 2x ይሆናል። ሶሪ minus 2x which is equals to minus 4 ይሆናል ማለት ነው። ቦት ሳይድ ብናካፍለው ምድረው የሚሆነው x which is equals to 2 ይመጣል ማለት ነው። ኤክስ 2 ይመጣል። ያው እዚህ ጋር ያለው ዋይን ደግሞ ለማግኘት ቱን ወስደን አንደኛቸው ላይ ሪፕሌስ ብናደርግ ይመጣል ማለት ነው። ሌትስ ሴ 2 ፕላስ 4 ብናደርገው 6 ነው። እዚህ ጋር ወስደን ቱን ብናስገባ ማይነስ 2 ፕላስ 8 6 ይመጣል ማለት ነው። ሶ ፖይንቶቹ እንደዚህ አገኝተናል። አሁን የሚቀረን ዶሜን እና ሬንጃቸውን ማውጣት ነው ማለት ነው። ዶሜን እና ሬንጅ ማውጣት ነው። ሶ ዶሜን የሚባለው ነገር ምንድን ነው? የኤክስ ቫሊዩ ነው ወይም ደግሞ የፈርስት ኮኦርዲኔት ቫሊዩ ነው። ሶ የፈርስት ኮኦርዲኔት ቫሊዩ ነው። ሶ ይሄኛውን እዚህ ፓርት ላይ ያለውን ሳትስፋይ እንዲያደርግ ለሶስቱም ሳትስፋይ የሚያደርገውን ኮመን የሆነውን የኤክስ ቫሊዩ ሳትስፋይ ሊያደርግላቸው የሚችለውን ማውጣት ነው። ሶ ከየት እስከ የት ያለው ነው የኤክስ ቫሊዩ ያው ከታች ያለው ነው አይደለም። ሶ ከየት እስከ የት ያለውን ሳትስፋይ የሚያደርገው የሚለውን ለማወቅ ቨርቲካል ላይን ድሮ እናደርጋለን። ያ ቨርቲካል ላይን ግን ሪጅናችንን ኮመን የሆነውን ሪጅኑን የሚነካ ማለት ነው። እዚህ ጋር ድሮ ብናደርግ ኮመን ሪጅኑን አልነካም አይደል? ሶ ቀጥለን ወደዚህ ብንመጣ አሁንም አልነካም። አሁን ግን ወደዚህ እዚች ጋር ብንመጣ ኮመን ሪጅኑ ምን አድርጓል? አሁን ነክቷል። ላይናችንን እዚህ ጋር ያለችዋን ፖይንት ምን አድርጓታል? ነክቷታል። ፖይንቷም መልስ ትሆናለች። ፖይንቷም እዚህ ጋር ኢኩዌዥኑን ሳትስፋይ ያደርጋል። ስለዚህ የኤክስ ቫሊዩ ምንድነው ማለት ነው? ከቱ ነው ማለት ነው የሚጀምረው። እንቀጥል። አሁንም እንደዚህ ድሮ ብናደርግ ይነካል። ወደዚህ ብንወጣ ግን አይነካም። ሶ እስከዚህ ድረስ ነው ማለት ነው የኤክስ ቫሊዩአችን ሊሆን የሚችለው። ሶ which is አሁን ይህንን ምን ብለን እናስቀምጠዋለን? በኔትዌሽን መልክ በምናስቀምጥበት ጊዜ ከ2 አይደለ which is greater than or equals to 2 ኤክስ ቫሊዩ ማለት ነው። እንዲሁም ደግሞ less than or equals to 6 ማለት ነው። ይሄኛው ምን ይሆናል? ዶሜን ይሆናል ማለት ነው። ይሄኛው ዶሜናችን ነው ማለት ነው። ሬንጅ ከተባለን ደግሞ የዋይን ቫሊዩ ምን ይሆናል ማለት ነው። ሶ የዋይን ቫሊዩ ነው ፕሪዲክት የዋይን ቫሊዩ ነው ከየትኛው እስከ የትኛው የዋይ ቫሊዩ ኢኩዌሽኑን ሳትስፋይ ያደርጋል ማለት ነው። ሶ የዋይን ደግሞ ለመስራት ምንድነው ሆሪዞንታል ነው የምናሰምረው። ሆሪዞንታል እንደ ኤክስ አክሲስ ሆሪዞንታል ነው የምናሰምረው። ሶ ሆሪዞንታል እዚህ ጋር ብናሰምር የሚነካው እያሰመረን ብንፈልግ የሚጀምረው ከዚህ ነው የሪጅናችን የሚነካው። ሶ ብንወርድ ወደ ታች እስከየት ይመጣል? እስከዚች ፖይንት ድረስ ይመጣል ማለት ነው። ከዚህ ውጭ ከሆነ ከሪጅናችን ውጭ ስለሆነ ተቀባይነት አይኖረውም። በላይም ከሆነ ተቀባይነት አይኖረውም። ሶ መካከል ላይ ነው። መካከል የሆነው ግን በየት ነው? በዚህኛውና በዚህኛው ማለት ነው። ምክንያቱም ኮመን ሪጅናችን እቺ መሆኗን ይሄኛው ሪጅን መሆኑን እንዳትረሱ። ሶ ከየት ይጀምራል? ከቴን ይጀምራል። ሶ ከላይ ቴን አለ፣ ከታች ደግሞ ቱ አለ። ሶ which is ከቱ እኩል የሆነና የበለጠ እንዲሁ ነገር ግን ከቴን ያነሰ እንዲሁም ደግሞ እኩል የሆነ ኢኩዌሽናችንን ወይም አይሚን ፈንክሽናችንን ሳትስፋይ ሊያደርግልን ይችላል ማለት ነው። ስለዚህ ዶሜን እና ሬንጃችን ይህንን ይመስላል ማለት ነው። ከዛ በመቀጠል ግን ጥያቄው ላይ ምን ይላል? አር ኢንቨርስ ይላል አይደለ? አር ኢንቨርስ ዶሜን እና ሬንጅ ይላል። ሶ ምንድነው? ይህንን በቀላሉ ኮንክሉድ ስናደርገው ሶ
ዶሜን ኦፍ አር የነበረ ቅድም ዶሜን ኦፍ አር የነበረ በአሁን በአር ኢንቨርስ ጊዜ ሬንጅ ኦፍ አር ኢንቨርስ ማለት እንችላለን። ሬንጅ ኦፍ አር የነበረ አሁን ደግሞ ዶሜን ኦፍ አር ኢንቨርስ ነው ማለት ነው። ስለዚህ የአር ኢንቨርስን ዶሜንና ሬንጅ ፈልጉ ከተባለ መጀመሪያ የሪሌሽናችን ግራፍ ድሮ ካደረገንና ዶሜንና ሬንጅ እንደዚህ ካወጣን በኋላ ሁለቱን ኤክስቼንጅ ማድረግ ነው ማለት ነው የአር ኢንቨርስ። ስለዚህ ሬንጁ ምን ይሆናል ከተባለ የአርን ወይም ደግሞ የመጀመሪያችን ሪሌሽን የነበረውን ዶሜኑን መቀየር ነው ማለት ነው፣ አምጥቶ መጻፍ ነው ማለት ነው። ዶሜን ደግሞ ከተባለ ቅድም ሬንጅ የነበረው አሁን ዶሜን እናደርገዋለን ማለት ነው። ሶ ዊች ኢዝ 2 ግሬተር ዛን ኦር ኢኳልስ ቱ ኤክስ ማይነስ 10 ማለት ነው። ስለዚህ በቀላሉ ቦታ ብቻ በመቀያየር የአር ኢንቨርስ ወይም ደግሞ የኢንቨርስ ሪሌሽን ዶሜን እና ሬንጅ ማውጣት እንችላለን ማለት ነው። የዚህም ቪዲዮ ሰመሪ ኖት የምትፈልጉ ከሆነ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። አጠር ያለ ኖት ከዚህ ቪዲዮ ጋር የተገናኘ አጠር ያለ ኖት እዛ ላይ ማግኘት ትችላላችሁ።